ችለው ኢየሱስን የሕይወቱ ጌታ አዳኝ አድርጎ ሲቀበል ብቻ ነው። ወንድሞቼና እህቶቼ ሆይ እንደምታውቁት በአንዱ አዳም አለመታዘዝ ምክንያት የሰው ልጆች ነጭ የለ ጥቁር፣ ባሪያ የለ ጨዋ፣ ሀብታም የለ ድሃ፣ የተማረ ያልተማረ ሁሉ ሰው ኃጢአት አለበት። ታዲያ ወንድሜ ሆይ ከዚህ ኃጢአት ሃይማኖት ሊያድን አይችልም። ከዚህ ኃጢአት መልካም ሥራ ሊያድን አይችልም። ከዚህ ኃጢአት የሰው ልጅ ሥራ ሰርቶ ሃይማኖት ጠብቆ ሊድን ከቶ ስለማይችል ሰዎችን ለማዳን ኢየሱስ ክርስቶስ ወደዚህ ምድር መጣ። ራሱ ጌታችን ኢየሱስ ሲናገር እንዲህ አለ። ሉቃስ ምዕራፍ 19 ቁጥር 10 ላይ የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷልና አለ። ወዳጆቼ ሆይ ኢየሱስ የመጣው ሥጋ ለብሶ የተገለጠው እኔን አንቺን አንተን ከዘላለም ሞት ከኃጢአት ሊያድን ነው። ታዲያ ወንድሞቼ ሆይ ድናችኋል ሆይ? ጸድቃችኋል ሆይ? ሕይወት አግኝታችኋል ሆይ? የዘላለም ሰላም አላችሁ ሆይ? ከኃጢአት በላይ ዋስትና አግኝታችኋል ሆይ? አለዚያ ወንድሜ ዛሬ የመዳን ቀን ነው። መጽሐፍ ቅዱስ ሲናገር በተወደደ ቀን ሰማሁ፣ በመዳን ቀን ረዳሁ